ኤግዚት ኤግዛም ለሁለተኛ ጊዜ መፈተን ፈልጋችሁ ዩዘር ኔማችሁን ያጣችሁ ወይ የጠፋባችሁ ወይም ደግሞ እንዴት መሙላት እንዳለባችሁ ሬጂስተር ማድረግ እንዳለባችሁ ያላወቃችሁ ልጆች ዛሬ አሞላሉን እናያለን። ሊንኩን ዲስክሪፕሽን ቦክስ ላይ ያስቀምጣለሁ። ይሄኛው ነው ሊንኩን። ይህን ክሊክ እናደርጋለን። እዚህ ላይ እንደገባን ማድረግ ያለብን እነዚህ አምስቱን ነገሮች መሙላት ነው። እያንዳንዱን ነገሮች እነሱን አምስቱን ነገሮች ከሞላን ሬጂስተር አድርገናል ማለት ነው። ስለዚህ መጀመሪያ ላይ ዩዘር ኔም የሚለው ላይ ዩዘር ኔማችንን እናስገባለን። ዩዘር ኔማችንን የማናስታውስ ሰዎች ደግሞ እዚች ጋር መጨረሻው ጋር ክሊክ ሂር ሪከቨሪ የሚለው ዩዘር ኔም ፎርገት የሚለውን እችኛዋን ክሊክ እናደርጋለን። እዚች ጋር ክሊክ እናደርጋለን። ከዛ ስማችንን የአባታችንን ስም ዩኒቨርሲቲያችንን እና ዲፓርትመንታችንን ሞልተን ጌትስ ዩዘር ኔም ስንለው ዩዘር ኔማችንን ያመጣልናል። ዩዘር ኔማችንን እንዳገኘን እዚህ ላይ እናስገባለን። ከዛ ኔክስት ማለት ነው። ኔክስት እያደረግን እነዚህ አራቱን ነገሮች ከሞላን በኋላ አምስተኛው ላይ ነው ክፍያ እንድንፈጽም የሚጠይቀን። ክፍያው የሚከፈለው 750 ነው። 750 ብር ነው የሚከፈለውም በቴሌ ብር ብቻ ነው። ስለዚህ እሱን በቴሌ ብር ለመክፈል እዚህ ጋር ሪፈረንስ ነምበር እናገኛለን አምስተኛው ላይ። ከዛ የምናገኘውን ሪፈረንስ ነምበር ኮፒ እናደርግና ከዚህ ወጥተን ወደ ቴሌ ብር እንሄዳለን። ቴሌ ብር ላይ ቴሌ ብር እንደገባን ከታች ፔመንት ምትላለች እሱ ላይ እናደርገውና ኤዱኬሽን ፊ የሚለው ላይ እዚች ጋር ኤዱኬሽን ፊ እሱን ክሊክ እናደርጋለን። ከዛ ኤዱኬሽናል አሰስመንት ምትለዋን እቺኛዋን ክሊክ እናደርጋለን። ከዛ ሪፈረንስ ነምበራችንን ከዚህኛው ዌብሳይት ላይ ያገኘነውን ሪፈረንስ ነምበር እዚህ ላይ ማስገባት ማለት ነው። እዚህ ላይ ፔስት እንለዋለን። ፔስት ካልነው በኋላ እዚህ ላይ ፔስት ካረግነው በኋላ ክፍያ 750 ብር ይከፈላል። ከዛ ሪሲቱ ላይ ትራንዛክሽን ነምበር እናገኛለን። ሪሲቱ ላይ ያገኘነውን ትራንዛክሽን ነምበር ኮፒ አድርገን ድጋሚ ተመልሰን እዚህ ላይ ስናስገባ ሬጂስተር ሰክሰስ ይላል። እዚህ ላይ ሰክሰስ ካለ በኋላ ነው መመዝገባችንን እርግጠኛ የምንሆነው። ከዛ በኋላ መፈተን እንችላለን ማለት ነው። እና ጥያቄ ካላችሁ ኮሜንት ላይ መጠየቅ ትችላላችሁ። ያልገባችሁ ነገር ካለ ድጋሚ ቪዲዮ እሰራለሁ አስፈላጊ ከሆነ። መልካም ፈተና።